ልጆት በጣም አስቸጋሪ ነው። ለሌሎች ተማሪዎች መጥፎ አርአያ እየሆነች ስለሆነ ከዚህ በኋላ የኛ ተማሪ ሆና ለመቀጠል በቃ ይኸው ነው ትምህርታችን። እና ማን ይወሰድ? የዚህች ልጅ ፍራንክ ሳይገኝ ማንም ወደ ቤት ንቅንቅ። አረን አልሰረቁ። እና ማን ነው የሰረቀው? እሷ ነች። በላሽኝ እኮ። እንደው ምን ነው በቀረብኝ እንደው የእርሶ ጥፋት እኮ ነው ትይልክ። ምን አጠፋው? በቀደም ገና አቀጣጦትን ሳይኔ ተመልሳ እንደማትመጣ አውቄው ነበር። ምን ልጅ መቅጣት እኮ ዛሬ አዲስ ነገር አይደለም። እንደዚህ አይደለም። በርበሬ እያጠኑ እንደዛ ልጅቷን እኛም እየታጠንን እኮ ነው ያደግነው። ድሮ ነው ምን ነው? ኧረ ተይኝ። ይሁን አሁን እዚህ ቁጭ ብለን ከምንፋጠጥ 24 ሰዓት ሞልቷታል አይደል? አዎ በቃ ፖሊስ ጣቢያ ሄደን ነው ምን እንሂድ ይሆን? አዎ ይሻላል። ቤቶች ማነው? እንዴት አደራችሁ? ውይ መሳፍንቴ እንዴት ዋልክ? ነና እንጂ አገኘህልኝ። እንደው ተባረክልኝ፣ እድሜ ይስጥህ የኔ እናት የኔ ደግ። እንደው ተባረክልኝ። ወይ እንደው ምን ነው እንዲህ ነፍሴን ታወጫዋለሽ አንቺ? ወይ አንቺ እንደው ምን አድርጌሽ? ቆይ አይደለም ልጅቷ ተገኘች አይደል? እሳቸውን ሳታስፈቅጂ ምንም ያርጉሽ ይግደሉሽም እናትሽ ናት። ከእሳቸው ውጭ ማን አለ? ንገረኝ እስቲ ማን አለሽ? በሂጂ አንቺ ጉልበሳ ነው። አይ ልጄ ቁጭ በል እስቲ ቁጭ በል እህል ብላ ትንሽ እህል ቅመስ። እንደው ስትንከራተቱ ለበኔ ወጥቶ ነገ ጠዋት መጣና ራሴ ትምህርት ቤት ወስዳታል። እሺ እድሜ ይስጥ። ተባረክልኝ። መንገድ ሁሉ የቀና ይሁን። ወይ እስቲ ቁጭ በይ። ቦርሳሽን አውርጁ። አይቆጧት። አሁንም አንቺ አውርጁ ይሄንን። እንዴ ቆይ ልጄ እንደው ምን አድርጌሽ ነው? እንደው ምንስ የፈለገ ነገር ቢሆን እንዴት ቤትሽ ተመልሰሽ አትመጭም? እኔ እናትሽ አይደለሁ? አልወለደችኝም ብለሽ ነው እኮ ፈርተሽ ነው አይደል? ትገርፈኛለች ብለሽ ፈርተሽ ነው። ጎዳና ላይ ወጥተሽ አውሬ ከሚበላሽ እኔ እናትሽ ብገርፍሽ አይሻልሽም ወይ? እኔ ከወሬ የበለጠ አስፈሪ ሆኜ ነው። አየሽ አንጀትን ቆረጥሽው። እናት ሳትቆጣ ሳትቆነጥጥ ሳትቀጣ ጥሩ ልጅ አርጋ ታሳድጋለች። አይ ወልደሽ በወልድሽ የአብራኬ ክፋይ ብትሆኝ ኖሮ እንዲህ ታደርጊ ነበር? አታደርጊ። በጣም ነው ያዘንኩብሽ። በጣም ተው ማማ ልኬ። አሁንም እየተቆጡ እኮ ነው ያለው። ኧረ ተይ ቁጣና ተግሳጽ ይለዩ እንጂ። በዛ ላይ ደንግጣለች። ገና መምጣቷ ነው። ጋሽ መሳፍንት በማግስቱ መጥቶ ወደ ትምህርት ቤት ወሰደኝ። ከመማሪያ ክፍሌ ውስጥ አስገብቶ ምንም ችግር እንደማያጋጥመኝ ነግሮኝ ተመለሰ። እንዴት ናችሁ ተማሪዎች? ተቀመጡ። እናመሰግናለን። አዲስ ተመልሳ መጥታለች። ትወዷታላችሁ አይደል? አዎ። አንቺስ ትወጃችኋለሽ? እሷ ከእናንተ ጋር መማር ትፈልጋለች። የእናንተ ጓደኛ መሆን ትፈልጋለች። እናንተስ የእናንተ ጓደኛ እንድትሆን አትፈልጉ? በቀደም የተቀያየማችሁ ልጆች መታረቅ አለባችሁ። ነይ። የተደባደብኳትንና ገንዘብ የተወሰደባትን ልጅ በየተራ ይቅርታ ጠይቁ። በጣም ደስ ይላል። ሌሎቻችሁ ሳትቀበሏትም እንዴ? ሁሉም የክፍሎቼ ልጆች በመልካምና ባልተለመደ ፊት ተቀበሉ። አሁን ወደ ትምህርታችን እንቀጥላለን ማለት። በቀደም የቆምንበትን ቦታ የሚያስታውሰኝ ተማሪ አለ? እጁን የነከስኩት መምህር
ክፍል ውስጥ ገብቶ ማስተማር ጀመረ። ፊቱ ላይ ፈገግታና ለተማሪዎቹ ቅን ድምጸት ያለበት አንደበት ነበር። በወቅቱ የአሸናፊነት ስሜት ተሰምቶኝ ነበር። ሁሉም ነገር በፍላጎቴ ውስጥ የወደቀ ቢመስለኝም ጋሽ መሳፍንት ትምህርት ቤት ሄዶ ስለኔ የሆነ ነገር እንደነገራቸው የገባኝ በኋላ ላይ አዲስ ክብርታለሽ አለኝ ቀይስ አዲስ ትርፍስራሳለሽ አንድ ሰው ይሰጣል። እያንዳንዱ ሰው በትህትናና ባዘኔታ ይመስለኛል ይቀርቡ ነው። ይሉንታን አስተማሪ፣ ይሉንታ ገባኝ፣ ይሉንተኛ ሆኑ። እኔ ትርፍ ስላለኝ ይሄ ላንቺ ነው። ሁሉም ልጆች ከንፈራቸውን እየመጠጡ አንቺ ጎበዝ ልጅ ነሽ፣ እናትሽ ሞታብሻለች፣ አባት የለሽም እያሉ ይንከባከቡ ጀመር። እኔ ማላውቀውን ነገር ሁሉ ያወሩ። እናቴ በርበሬ አጠለች እንዴ? በርበሬ ለውጥ ነው እንጂ የሚሰራበት ይታጠናል እንዴ? እጅስ ታጠፊ እናትሽ በበርበሬ አጠለች። መታጠን ምንድን ነው? በርበሬ መታጠን አታውቂ? ይጣፍጣል። ከባድ ጥፋት ታጠፊ ለምን ተቀጭ? እኔ ከባድ ጥፋት አላጠፋም። ከልጆች ጋር አልጣላም። እናቴ፣ አባቴ፣ እህቶቼ የሚያዙኝን እሰራለሁ። እናቴ ትሸልመኛለች። እሁድና ቅዳሜ መጫወቻ ቦታ አባቴ ይዞኝ ይሄዳል። ኬክ ይገዛልኛል፣ ፒዛ ይገዛልኛል፣ የቤት ስራ ያሰራኛል፣ የከበደኝን ያስጠናኛል። እኔ እኮ መማር ወዳለሁ። እናትና አባቴ የሚወዱኝ እኮ ትምህርት ስለምወዱ። አንቺ አዲስ አይበቃሽም እንዴ? መሸኩ
ሌሊት እኮ ነው። ተነሽ ተኝ በቃሽ። እንቅልፍ ማጣቱ ራሱ በሽታ ነው። ተነሽ ተኝ በቃ ነይ በቃሽ። ስለ ምን ነበር እየተማርን የነበረው? ስለ ሰውነት ክፍል ነበር አይደል? ስለዚህ ከቆምንበት እንቀጥላለን ተባብለን። ስለዚህ አሁን የሰውነት ክፍል እዚህ ጋር አምጥተናል። እነዚህ የሰውነት ክፍሎች ስማቸውን በትክክል የሚጠራ ተማሪ ማን ነው? አብርሃም ይሄ ምንድን ነው? ሳስተሃል። ይሄስ ምንድን ነው? ሌላ ተማሪ እሺ ስም ነው። ይሄ ምንድን ነው? ጨጓራ። ይሄስ ምንድን ነው? ኩላሊት። ይሄስ ምንድን ነው? ልክ ነች እንዴ ተማሪዎች? እሺ የእሷን ስህተት የሚያርምላት ሌላ ተማሪ እስኪ አሴብ ተነሽ። አሴብ ይሄ ምንድን ነው? ሳምባ። ይሄስ ይሄስ ምንድን ነው? አንጀት። ልክ ነች እንዴ ተማሪ? ሌላ ተማሪ በትክክል ይመልስልኝ። አዲስ ተነሺ። አዲስ ይሄ ምንድን ነው? ሳምባ። በጣም ጎበዝ ልጅ። ይሄስ? ኩላሊት። የሰማችኋት ነው አይደለ? ይሄስ ምንድን ነው? ጉበት። ብራቮ ልጅ፣ ብራቮ ብራቮ። ይሄስ ምንድን ነው? አንጀት። በጣም ጎበዝ፣ በጣም ጎበዝ። ይሄስ ምንድን ነው? ልብ። ይሄስ ምንድን ነው? ጉሮሮ። በጣም ብራቮ። ይሄስ? አይን። በጣም አስገራሚ። ያጨብጭቡላት። እማዬ፣ አባቴ ማን ነው? አሁን እንዲህ ያለው ነገር እንዴት ልብሽ ውስጥ ተሰነቀረ ልጅ? ሁሉም ልጆች አባት አላቸው አይደል? ታዲያ የኔ አባቴ የት ሄደ? እናቴን እኮ በመኪና ወስደዋታል። አንቺ የኔ ልጅ ነሽ። እናትሽም አባትሽም እኔ ነኝ። ሁለተኛ ስለዚህ ጉዳይ ስትጨነቂ እንዳልሰማሽ ዝም ብለሽ ትምህርትሽን አጥኚ። ወይ ራስችሁ እንዴት ነው የፈተናችሁ ውጤት ተቀበላችሁ እንዴ? ቆይ አንቺ አያቴ ነሽ? እናቴም አባቴም አይደለሽም አይደል? ስለ ውጤትሽ እየጠየቅኩሽ እኮ ነው። ጥሩ ውጤት አመጣሽ? ንገሪኝ እንጂ። ምን ነው ባትፈትኝ ልጄ? እኔስ የታውቃቸውና ነው ያንቺን እናትና አባት። ሰኞ ነው የምንቀበለው። ልጄ ይሄን ጥያቄሽን እኔ መመለስ አልችልም። ወይ እንዴት አይነቱን ብርታት ሲሰጥሽ ነው ልጄ? አይንሽ ክድን ሳትል ደጋሽ። እኔም ሰዓቱ እኮ ይሄን ያህል ይሄዳል መሰለኝም። ገና 5 ደቂቃ እንኳን ያጠናው አልመሰለኝም። ከምተኛ እኮ ባጠና ይሻለኛል ብዬ ነው። አሁንማ ነፍሰ ወቅሽልኝ። ፍሬሽን ለማየት ያብቃኝ ልጄ። አሚን እማዬ። እማዬ እማ ወይ አዲስዬ አለፍሽልኝ? አለፍኩ።
እሰይ 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 የኔ ልጅ ጎበዝ። እንኳን ደስ አለ፣ እንኳን አብሮ ደስ አለ። መሳፍንት እንኳን አብሮ ደስ አለ። ስንት ዓመታሽ ንገራቸው? ወይ 99 99 ያው 100 ነው የሚባለው። እሰይ 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 ጓደኞች አሉ። የ8ኛ ክፍል ብሔራዊ ፈተና 99% በማምጣት ወደ 9ኛ ክፍል መዘዋወሬ ከኔ ይልቅ በቅርቤ ላሉ ሰዎች እንደ ተአምር ተቆጠረ። እናንተም እንዲጎብዙ እሺ። ይህ ደግሞ ልዩ የደስታ ዓለም ፈጠረልኝ። ለሩቅ ጉዞዬ የማያልቅ ስንቅ ሆነ። ፈተናው እንዴት ነበር? ትንሽ ይከብድ ነበር። ሰርተሻል? እናንተስ እንዴት ሆናችሁ? እንዴት ነው ኮካ አልቅዳለ? በቤታችን እጥር ምጥን ድምቅ ያለ ድግስ ተደገሰ። በሉ ብሉ ብሉ። ጠጋ ጠጋ። አይ በርበሬ በርበሬ ወጥ ስታጣፍጥ ውጤት ስታሳምር ይሻት አይደል አይደል? የኔ በርበሬ እኮ ዋጋ አነሳት ሙት። እርሶ ይምጧ። ማየቱ ጋር ትቀመጫለሽ። በሉ ብሉ። ተሰብስቦ ሲበላ እኮ ደስ ይላል። ከምሳ ቀጥሎ ሁሉም ያዘጋጀልኝን ስጦታ አበረከቱልኝ። ማማ ልክ የለሽ። እንኳን ደስ አለ። እንኳን አብሮ ደስ አለን። እንኳን በጣም ደስ ይላል። ልጆት ከቷ በጣም ደስ ይላልና ዛሬ አሁን እንግዲህ አዲስ ጎበዝ ተማሪ ስለሆነች 99% ስላመጣች አንድ ጊዜ አጨብጭቡላታ። አመጡ አጨብጭቡላት። አሁን እንግዲህ መጀመሪያ የኔ ስጦታ ይከፈልና ከዛን እናቱ ቁጭ ወሩ ሰው ወሩ። እሺ እንግዲህ የእናት ስጦታ ይከፈል። የኔ ስጦታ የእናት ኧረ አንተ ኳስ ተማሪዋ ማለት ኧረ ምናምን አመሰግናለሁ በጣም እንግዲህ ቀጣዩን ሃይስኩል ነው የምትገቢው። እናት ደግሞ ያዘጋጁትን የጆሮ ጌጥ እስቲ የምታምር የጆሮ ጌጥ። እነዚህ ሰዎች ትላንት ጥሩ ነው ባሉበት የማረሚያ ቅጣት ሊያርሙኝ የሞከሩ ዛሬ ደግሞ ከኔ በላይ በህይወቴ ሲደሰቱ ሳይ ከትላንት ይልቅ ዛሬን ተረዳኋቸው፣ አከበርኳቸው፣ ቅሬታዬንም ከልቤ ፋኩ። ጓዳችን ባዶ ነበር። የሚላስ የሚቀመስ ነገር ጠፋ። እናቴም ሰላም ስታጣ ሳያት ስለ ወደፊት ህይወታችን ፍርሃትና ስጋት ገባ። ሃይስኩል ከገባው በኋላ ለማጋጥሙኝ እንግዳ ነገሮችና ችግሮች ሁሉ እኔ ውስጣቸው ከመግባት ያስቀድሞ ፍጹም በሆነ ጓደኝነት ስሜትና ፍቅር የምታማክረኝ እንደ ታላቅ እህቴ የማያትና በጣም የምወዳት ቲቸር ጤና አዳም ናት። ቲቸር ጤና አዳም የትምህርት ቤታችን የጋይዳንስና ካውንስሊንግ ሰራተኛ ናት። ዛሬ ላይ ሆኜ ሳስበው እኔ ለምን እንዴትና መቼ ጉያዋን እንደከተተች በሚገባ መናገር አልችልም።
አንዳንዴ ለእኔ ብቻ የተቀጠረች የግል አማካሪ ትመስለኛለች። በሕይወቴ ዝርዝር ስንክሳሮች ውስጥ ሁሉ ገብታ ትጨነቃለች። ፍጹም በሆነ የጓደኝነት ስሜት ታማክረኛለች። በትምህርቴና በሕይወቴ ላይ ሊደቀን ስለሚችል አደጋና ከዚያ ለመውጣት ማድረግ ስላለብኝ ነገር ሁሉ እንመካከራለን። ማንም ወጣት ሴት የወንድ ጓደኛ ሊኖራት ግድ ነው። ግን መቼና በምን አይነት መልኩ የሚሉ ጥያቄዎች ናቸው ወሳኞቹ። ማንም በአንቺ ዕድሜ ያለች ወጣት ሴት የወንድ ጓደኛ ቢኖራት ነውር አይደለም። ግን ተከትለው የሚመጡትን ነገሮች እንዴት እንወጣቸዋለን ነው ዋናው ነገር። ጤና አዳምን አምናታለሁ። የምትለኝን ሁሉ አዳምጣለሁ። በመሆኑ በትምህርቴ ጥሩ ውጤት እንዲኖረኝ ትልቅ ድርሻ ነበራት። ከጤና አዳም ሌላ በሃይስኩል ህይወቴ ድርሻ የነበራቸው ጓደኞቼ ሄሌኒና ወንድዬ ናቸው። እነዚህ ተማሪዎች ከ9 እስከ 12 ክፍል በተማርኩበት የትምህርት ቤት ጓደኞቼ ናቸው። ሴቷ ሄሌኒ ትባላለች፣ ወንዱ ደግሞ ወንድዬ ይባላል። ፍቅረኛሞች ናቸው። አንቺስ ትሉኝ ይሆናል። እኔ ለጊዜው የወንድ ጓደኛ የለኝም። ትምህርቴን ሳልጨርስ የወንድ ጓደኛ የሚባል ነገር የለም ብዬ ደምድሜያለሁ። ፍቅረኛ ግን አለ። ትምህርቴ የመጀመሪያው ጥያቄያችን ይሄ ነው። ይህንን ጥያቄ ሲምፕሊፋይ ማድረግ ነውና ሶሉሽን ብለን እንጀምራለን ማለት ነው። ትምህርት በጣም ነው የምወደው። እንደ መማር፣ አዲስ ነገር እንደማወቅ፣ ተፈትኖ እንደማለፍ ደስ የሚለኝ ነገር የለም። ይህም ባደረግኩ ቁጥር በራስ መተማመን ይጨምራል። በተለይ ሌሎች አቃተኝ የሚሉትን ነገር በብቃት መወጣት ስችል ሁሉም ማድረግ እንደምችል ይሰማኛል። እናቴ እንደዚያ ነው ያስተማረችኝ። ጋሽ መሳፍንት አይምሮ ውስጥ ያስቀመጠው እሱን ነው። ጤና አዳም የቀረጸችኝ እንደዚያ ነው። አስተማሪዎች ያስተማሩኝ ይሄንን ነው። ስለዚህ የመጨረሻው መልስ የሚሆነው 1 ነው ማለት ነው።
አመሰግናለሁ። አንቺ ተረጋግተሽ አታጠኝም እንዴ? ኡፍ እኔ እኮ ጥናት ቶሎ ስልችት ነው የሚለኝ። በዛ ላይ ደግሞ አልገባሽ ይለኛል። እንዴ ቀኑ ሙሉ ስታጠኝ አይሰለችሽም? ትገርሚያለሽ። እሺ፣ ስለዚህ የዚህን ውጤት ለማግኘት መጀመሪያ ፎርሙላውን ማግኘት አለብን ማለት ነው። ስለዚህ ቀጣዩ ሐሳብ በቃ እሱን ነገ ትጨርሽልኛለሽ። አሁን እኔ ልሂድ አይደለ? በጣም ነው የማመሰግነው የኔ ቆንጆ። እንዴት እንደምወድሽ እኮ። ችግር የለውም አጥሮ ትንሽ ቆይተን እንሄዳለን። ጨርሰናል እኮ አይደል አዲስ? ጨርሳችኋል እንዴ? አዎ ጨርሰናል። አዲ እንዴት ነሽ? ወንዴ ሰላም ነው? ብቻውን ከምትውል ለምን አብራን አትሄድም? አዎ አዲስ ለምን አንሄድም? እኔ ላይብራሪ መግባት እፈልጋለሁ። እናንተ ሄዱ። ነይ በቃ እንሂድ። እሺ። እቺ ልጅን ግን እያዘናጋት ነው። በኋላ ትጠየቅበታል። እሷ ናት እኔን እያዘናጋች ያለችው ወይስ እኔ ነኝ እሷን ማዘናጋት? ኧረ እባክህ ይኸው የምታጠናበት ቦታ ድረስ እየመጣ ጥናቷን እያስታውቃል እኮ። ምን ላድርግ? ተይዤ አትፍረጂ፣ ይፈረድብሻል። እሺ ይሁንልህ። መልካም ንባብ። ቻው በቃ አዲስ። እሺ እሺ ቻው።